ነብዩ አለይሂ ሰላቱ ወሰላም ቤተሰቦቻቸውን ይዘይራሉ። ልጆቻቸው እንዴት ናችሁ ብለው ይጠይቃሉ። በአንድ ወቅት ፋጡማን ረዲየላሁ ዐንሃ ለመጠየቅ ጎራ ይላሉና አሊን አላገኟቸው። አሊ ብን አቢ ጣሊብ አልነበሩም። የት አለ አሊ ብለው ሲጠይቁ ትንሽ አለመግባባት መፈጠሩን ፋጡማ ነገረቻቸው። ረሱል አለይሂ ሰላቱ ወሰላም ምንድነው የተፈጠረ የሚል ዝርዝር ጥያቄ አላቀረቡላትም። ጥለዋት ወጡ። ከቤት ወጡና ከፋጡማ ቤት አሊን ፍለጋ ተሰማሩ። አንድ ሰሐባ ጠየቁት፣ እስኪ አሊን ፈልገው አሉ። አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ከፋጡማ ጋር አለመግባባት እንደተፈጠረ ወደ መስጂድ ሄደው ተኝተዋል። መስጂድ ውስጥ ረሱል ዐለይሂ ሰላቱ ወሰላም አሊ መስጂድ ውስጥ መተኛታቸው ሲነገራቸው ሄዱ። ወደ መስጂድ ሄዱና ሲያዩአቸው የተኙበት ፊታቸው አፈር ላይ አፈር ነክቷል። ቁም አባ ቱራብ፣ አንተ ባለ አፈር፣ አንተ የአፈር አባት ወይም ባለ አፈሩ እንደማለት ነው። ተነስ እያሉ ነቢ ሰለላሁ ዐለይሂ ወሰለም በተከበረ እጃቸው የአሊ ብን አቢ ጣሊብን ፊት እያበሱ አስነሷቸውና ወደ ቤት እንዲሄዱ አደረጓቸው። ብዙ ጊዜ ቤት ውስጥ የሚፈጠሩ ችግሮች ላይ ቤተሰብ በትንሹም በትልቁም ጣልቃ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ይህንን አይደለም ያስተማሩ። لأن البيوت أسرار፣ ቤቶች ሚስጥር ናቸው። ሚስጥሮች በዝርዝር አይጠየቁም። ምን ተፈጠረ፣ ምን አድርጎሽ ነው፣ ምን አድርገሽው ነው፣ እዛ ውስጥ አልገቡም። ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ወደ አሊ ሄደው ብቻ ካሉበት አስነስተው እየቀለዱ አንተ የአፈር አባት ሆይ፣ አንተ ባለ አፈር ሆይ ያሉ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው በተከበረ እጃቸው የአሊን ፊት ያበሱ ብቻ ነው ዝም ያሏቸው። በነገራችን ላይ አሊንም አልጠየቋቸውም። በቤተሰብ መካከል በባልና ሚስት መካከል የሚፈጠር ችግር ወደ ሶስተኛ ወገን ከሄደ የበለጠ ችግሩ እየሰፋ ነው የሚሄደው። አውፍ ተባብለው እንኳ ሰው ከሰማው በኋላ በጣም ይከብዳቸዋል። ቀልብ በጣም ይጎዳል። فلذلك በጣም ከልክ በላይ በጣም አስቸጋሪ ጉዳይ ካልተፈጠረ በስተቀር ወደ ሶስተኛ ሽምግልና መሄድ አይወደድም፣ ጥሩም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ይህንን ያስተማሩን። በቃ እሷንም አልጠየቋትም፣ አሊይንም አልጠየቁም። ሄደው ከተኙበት አስነሷቸውና እንዲገቡ አደረጉ። ቤት ይፈቱታል ችግሩን። ቤት ውስጥ የሚፈጠሩ ችግሮችን በሙሉ ለሚሄደው ሁሉ ከተነፈስ ከነገርን፣ ለቤተሰቦቻችንም እያንዳንዱን ነገር የምናደርስ ከሆነ፣ ቤተሰብም ደግሞ ምን ተፈጠረ ብሎ ዝርዝር ነገር የሚጠይቅ ከሆነ ትዳሮች አደጋ ላይ ይወድቃሉ። ሌላ የምንማረው ነገር አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ፋጡማ ትንሽ ረጋ እስከምትል ድረስ ቤት ጥለውላት ነው የወጡት። እሷንም አላስወጧትም፣ እሳቸው ናቸው የወጡት ቤት ጥለው። ሐቂቃ ይህ በጣም ትልቅ ትምህርት ነው።